የቅዱሳን ምልጃ፣ የጻድቃን የሰማዕታቱ ምልጃ አገልግሎታቸው ሁሉ ከክርስቶስ ማዳን ጋር አይነጻጸርም በፍጹም። ሥጋ እንደተፈጠረ ነፍስ ከየት ነው የሚሰጠው? ከእግዚአብሔር አይሰጥም። ከመዳን ትምህርት ጋር የሚጋጭ ምንም አይነት ትምህርት ካለ ተቀባይነት አይኖረውም። እናንተ ስንወለድ መኖር የጀመርነው እርሱ ግን ልደቱ ሁለተኛ ልደት ነው። ይሄኛው ያለ አባት የሥጋ ልደት ነው። ቀድሞ ያለ እናት ደግሞ የባህሪ ልደት አለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ ከኒልማ ከነፉረ ቁልቁሉ ዋቀዮ ቶኮ አሜን። ለዚህ ጊዜ ለዚህ ሰዓት ያደረሰን ቸርነቱን ምሕረቱን ያበዛልን እግዚአብሔር አምላካችን እስከ ዘላለም ድረስ ስሙ የተመሰገነ ይሁን። የተመሰገነ ይሁንልን። ክቡር መምህራችን መጋቤ ብሉይ ወሐዲስ መምህር ዕንባቆም የሐዋሳ ዲያስፖራ ሳሊተ ምሕረት ቅድስት ማርያም ቤተ ክርስቲያን የስብከተ ወንጌል ኃላፊ፣ ክቡር መምህራችን መጋቤ ሐዲስ መምህር ናትናኤል የዚሁ ደብር የስብከተ ወንጌል ኃላፊ፣ እግዚአብሔር ወዶና ፈቅዶ በቤቱ የሾማችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በአውደ ምሕረቱ በዝማሬ የምታገለግሉ መዘምራን፣ የሰንበት ትምህርት ቤት አባላት፣ በአውደ ምሕረቱ የተገኛችሁ ሁላችሁም አባቶች፣ እናቶች፣ ወንድሞችና እህቶች በእግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን አመሻችሁ? ቸርነቱን ምሕረቱን ከኛ ጋር ያደረገ በይቅርታው ካለንበት ስፍራ ጠርቶ በቅድስና ቤቱ የሰበሰበን አምላካችን እግዚአብሔር የተመሰገነ ይሁን። አሜን። የተመሰገነ ይሁንልን። እግዚአብሔር አምላካችን እኔ በቆምኩበት እናንተም በተቀመጣችሁበት በመካከላችን ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማርበት የትምህርታችን ርዕሰ ጉዳይ የሚሆነው መዳን ምንድነው በሚል ይሆናል። መዳን እስኪ በሉት፣ መዳን ምንድነው? ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ይህ ትምህርት የቤተ ክርስቲያናችን መሰረታዊና ትልቁ ትምህርት ነው። ሁላችንም ክርስቲያኖች ልናውቀው ልንረዳው የሚገባው ትምህርት ነው። ስለ ኦርቶዶክሳዊ የመዳን ትምህርት የተረዳ ሰው ሃይማኖት ውስጥ የሚመጡበትን ፈተና በትክክል ሊቋቋማቸው ይችላል። በዋናነት የቤተ ክርስቲያን አስተምህሮ ነገረ ሃይማኖትም ነገረ ቅዱሳንም ነገረ ቤተ ክርስቲያንም የቱም ቢሆን ጥያቄ ሊፈጥርበት አይችልም። ሁሉም ትምህርቶች የሚመዘኑት መመዘኛቸው የመዳን ትምህርት ላይ ነው። ከመዳን ትምህርት ጋር የሚጋጭ ምንም አይነት ትምህርት ካለ ተቀባይነት አይኖረውም። በገድልም በድርሳንም በየትኛውም ስፍራ ያሉት ከመዳን ትምህርታችን ጋር የሚስማሙ ናቸው። የማይስማሙትን አንቀበልም። መመዘኛ ነው፣ ልኩ የመዳን ትምህርት ነው። ስለዚህ ክርስቲያን የተባለ ሁሉ መዳን ማለት ምን ማለት እንደሆነ፣ ምን ሆነን እንደነበር፣ ከዚያ በኋላ ምን እንዳስፈለገን፣ ያ ያስፈለገን ነገር እንዴት እንዳገኘ ነው፣ እንዴት ወደ እኛ እንደመጣ፣ እንዴት
እንዳዳነ አሁን ደግሞ ወደ መንግስቱ እንድንገባ ምን አዞን እንደሄደ ምን በመጽሐፍ ቅዱስ እንደተቀመጠልን ይሄ በትክክል ልንረዳው ይገባል። መዳን ስላችሁ አንድ ሰው ታሞ ወደ ጸበል ይገባና ከበሽታው ከሚሰማው ህመም ታክሞ ድኖ ስለሚገባው መዳን አይደለም። አሁን የምናነሳው መዳን ይሄ መዳን የምንለው በስጋ ታመን ከተፈወስንበት በሽታ ወይ ሕክምና ሄደን ስለዳንበት ድነት አይደለም። ይሄ መዳን የምንለው በእግዚአብሔር ወልድ መገለጥ ያገኘነው መዳን ነው። ይሄን መዳን የሚተካከለው ምንም አገልግሎት የላትም ቤተክርስቲያን የላትም። ከክርስቶስ መከራ ከክርስቶስ መስቀል ክርስቶስ ለኛ ካደረገው ውለታ ጋራ የሚተካከል ምንም አይነት አገልግሎት የለም። የቅዱሳን ምልጃ፣ የጻድቃን የሰማዕታቱ ምልጃ አገልግሎታቸው ሁሉ ከክርስቶስ ማዳን ጋር አይነጻጸርም። በፍጹም ከክርስቶስ ማዳንና ከቅዱሳን ምልጃ ብዙ ጊዜ ከእውቀት ጉድለት የተነሳ የቱን እንኳን አተኩረን ማየት እንዳለብን ይጠፋል። መሰረታዊ ጉዳያችን ነው የክርስቶስ ማዳን። የክርስቶስ ማዳን ባይኖር ኖሮ የቅዱሳን ምልጃ ወደ ገነት ያስገባል፣ አያበረታን፣ መድረስ የምንፈልገው ስፍራ ሊያደርሰን አይችልም። ሁሉም በክርስቶስ ማዳን ላይ የተመሰረቱ ናቸው። ምልጃም ያስፈልገው፣ ቅዳሴ ያስፈልገው፣ ማህሌቱ ያስፈልገው ክርስቶስ ስላዳነን፣ ሞትን ስላጠፋልን፣ ትንሣኤ ሙታን ስላለ ነው። በመሰረታዊነት ልናውቀው ልንረዳው የሚገባው ትምህርት ይሄ ነው። ምንድነው መዳን? ኦርቶዶክሳዊ የመዳን ትምህርት ምንድነው? አሁን ክርስቲያኖች ድናችኋል ተብላችሁ ብትጠየቁ መልሳችሁ ምንድነው የሚሆነው? ብዙ ጊዜ ጌታ ለእኔ ሞቶልኛል፣ ጌታ ሞቶልኛል፣ ምንም አያስፈልገኝም፣ በቃ አንዳንዴም ሲያልፍ እኔ ቅዱስ ነኝ። ምንድነኝ? ቅዱስ ነኝ፣ ምንም አያስፈልገኝም፣ በቃ ጌታ አንድ ጊዜ ሞቷል፣ ዋጋዬ ተከፍሏል፣ ያለፈው ዋጋዬ ተከፍሏል፣ ወደፊት የማጠፋው ጥፋትም ካለ ደግሞ ክርስቶስ በየጊዜው ስለኔ ይማልዳል፣ ስለዚህ ምንም ነገር አያስፈልገኝም የሚል አርዮሳዊ የሆነ ምንፍቅና በዓለማችን ላይ በሀገራችን የሰፋበት ዘመን ነው። ስለዚህ በትክክል ቤተ ክርስቲያን የምታስተምረውን የመዳን ትምህርት ልንገነዘበው ይገባል። በትክክል ልናውቀው ልንረዳው ይገባል። ፈይን ማልዳ መተድሬ በርኖተ ኬኛት ዲመዋዬ ዱቢ ፈይና ይረት ይበረና ማይኒ ፈይነ ጀቹን ማለት መኒ ክርስቲያና ኦርቶዶክሲ ተዋህዶ ዋዬ ፈይና ማል በርሲስቲ በርሲፈኒ ኬኛ ማል ከነመሌ ቡኡሪ መነ ክርስቲያና በርኖትኒ እንዲ ቡኡራ በርኖተ ዱቢ ፈይናቲ ዋዬ ፈይና ክርስቲያኒ ሁንዱምቱ ስሪት ቤኬ ውበችው ላቀባ ፈይኒ ማልዳ ማልታኔ ቱሬ ማልቱኑ በርባቺሴ wanti nu barbaachise kun akkamitti gara keenya dhufe, inni gara keenya dhufe kun eenyudha, akkamittiin nu fayyise, akkamittiin wanta nu barbaachisu kana nuuf kenne kana sirriitti beekuun barbaachisaa. Namni waa'ee fayyinaa beeke, namni waa'ee barnoota dubbii fayyinaa sirriitti hubatee amantaa isaa keessatti shakkiin seenuu hin danda'u, gaaffii qabaachuu hin danda'u. Mamiin qabaatu maaliif bu'uurri መዳልን በርኖተ መነ ክርስቲያና ዱቢ ፈይናት ዋን ተኤፍ ከነራ ከንከ ዋኤ ፈይና ካሱዳፍ namni tokko dhukkubsatee yoo fayyu waa'ee fayyina isaa dubbachuudhaaf jalqaba dhukkuba isaa himachuun dirqamadha. Kanaafuu fayyinni jira taanaan dhukkubni ture jechuudha. Waa'ee dhukkubaa kana irraa eegalla. ስለዚህ የዛሬ ትምህርታችን በአንድ ቀን ስለማያልቅ በክፍል ሁለት ስለምናየው ዛሬ በክፍል አንድ አጠር አድርገን የምንመለከተው መዳን ምንድነው የሚለው ነው። በዚህ ስር እንዴት ዳንን፣ አሁንስ ለመዳን ምን ያስፈልገናል የሚሉትን በሚቀጥለው ቀን የምናየው
የመዳንን ትምህርት ለማየት ግን የግዴታ አንድ ሰው ወደ ሕክምና ሄዶ ከበሽታው ታክሞ ከዳነ በኋላ መዳኑን የሚናገረው ከህመሙ ነው የሚጀምረው። መዳን አለ ማለት የሆነ በሽታ ነበረ ማለት ነው። አንድ ሰው መድኃኒት ይፈልጋል ማለት ታሟል ማለት ነው። ስለዚህ ከህመሙ ነው የሚጀምረው የመዳን ትምህርት። ከገጠመን በሽታ ከገጠመን ውልቀት ነው የሚጀምረው የመዳን ትምህርት። ስለዚህ የዚህ የመጽሐፍ ቅዱስ መልእክት የሚገኘው ከኦሪት ዘፍጥረት እንጀምራለን ማለት ነው። ባጭሩ ነው ይሄን የምንመለከተው። እግዚአብሔር አምላክ በገነት ውስጥ 3 እጽዋትን አኑሯል። 3ቱ እጽዋት አንዱ ዕፀ ሕይወት ይባላል። ዕፀ ምን ይባላል? የሕይወት ዛፍ ማለት ነው። ዕፀ ሕይወት ይባላል። ሁለተኛዋ ሲሳየ አዳም ወይም አዳም የሚመገባት ዛፍ ናት። ሶስተኛዋ ደግሞ ዕፀ በለስ ተብላ ትጠራለች። የበለስ ዛፍ ማለት ነው። እግዚአብሔር አዳምን ከነዚህ ብላ ይህን ግን አትብላ ብሎ መመሪያ ሰጥቶታል። የአምላክነትና የሰውነት የፈጣሪና የፍጡርነት ማሳያ ናት፣ ድንበር ናት ዕፀ በለስ ማለት። አዳም በገነት ሲኖር ሲሳየ አዳም የምትባለዋን ዛፍ አሁን ቆርጦ ከበላ በኋላ ወይ 4 ዓመት ወይ 1 ዓመት ቆሞ ፍሬ እስክታፈራ ድረስ አይጠብቅም። አሁን ከቆረጣት በኋላ ድጋሚ ቀና ብሎ ሲያያት በዛው ቅጽበት የቆረጣትን የምታክል የበሰለ ፍሬ ታውጣ ነበረ፣ ያቺ ሲሳየ አዳም የምትባለዋ። ይህም በሚመስል ድሎት፣ ይህም በሚመስል ደስታ እግዚአብሔር አዳምን በገነት አኖሮታል። ዕፀ በለስን ግን አትብላ፣ በበላ ቀን ሞትን ትሞታለህ። ምንን ትሞታለህ? ምን ባልክ ቀን? በበላ ቀን። በበላ ቀን ትሞታለህ ተብሏል። እግዚአብሔርም ይህም መመሪያ ሰጠው። እግዚአብሔር አዳም እንዲወድቅ ፈልጎ አይደለም ዕፀ በለስን በገነት ያኖረው። አንዳንድ ሞኞች ዕፀ በለስ ባትኖር ኖሮ አዳም ባልወደቀ ባልሳተ ነበር የሚል የሞኝ አስተሳሰብ ያስቀምጣሉ። በምዕራቡ ዓለም አይ እንደውም መጠየቅ ያለበት አዳም ሳይሆን አዳምን የፈጠረው አካል ነው ብሎ የሚናገሩ አሉ። ለምን ከተባለ እርሱ ዕፀ በለስን ባይፈጥር ኖሮ አዳም በምን ይወድቅ ነበር የሚል ምክንያት ያቀርባሉ። የአዳም ውድቀት እኮ ዋናው ዕፀ በለስን የበላበት ምክንያት ነው። በእግዚአብሔር ላይ አመፅ ነው ያደረጉት። ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ ሔዋን እንጨት በልታ ባደረገችው አመፅ ነው የሚለው። አመፅ በዘመኑ ቋንቋ መፈንቅለ መንግስት ሊባል ይችላል። በእግዚአብሔር ላይ የሞከሩት ማለት ነው አዳምና ሔዋን። 3 ነገር አስበዋል። አንደኛ ሁሉን ታውቃላችሁ፣ ሁለተኛ ዓይኖቻችሁ ይገለጣሉ፣ ሶስተኛ አምላክ ትሆናላችሁ ብሏቸዋል። አምላክ የመሆን ሕልማቸውን ለማሳካት ምን መጠቀም እንዳለባቸው ደግሞ ሰይጣን ቀጥሎ ለሔዋን ነግሮታል። አምላክ መሆን የምትፈልጉ ከሆነ ግን የከለከላችሁ ዕፀ በለስን መብላት አለባችሁ። ያ ማለት ዕፀ በለስን ወይም እንደ ድሮ ተጠቀማት ማለት እኮ ነው። በቃ ሊደመስስበት ማለት ነው። በእግዚአብሔር ቦታ ለመተካት ነው ዓላማቸው። ስለዚህ ዋናው በደል ይሄ ነው። እግዚአብሔር ዕፀ በለስን የፈጠረው አዳም ፍጡር እግዚአብሔር ፈጣሪ መሆኑን የሚያሳይ ነው። እግዚአብሔር ገዢ፣ አዳም ተገዢ መሆኑን የሚያሳይ ነው። ምድርን ግዟት፣ ሙሏት፣ ግዟት ሲባል እግዚአብሔር አዳምንና ሔዋንን በምድር ላይ ሲያሰለጥናቸው በ3 ስፍራ 3 ቦታ ላይ አዳም መንግስት ሆኗል። 3 ግዛቶች አሉት። አንዱ በነፋስ ላይ በአየር ላይ አዕዋፋትን ሁሉ ይገዛል። ሁለተኛ በመሬት ላይ ምድር ላይ ያሉትን በሙሉ ይገዛል። ሶስተኛ በባህር ውስጥ ያሉትን የሚሽከረከሩትን አሳዎችን በሙሉ ይገዛል። ይሄ 3ቱ የአዳም ግዛት ነው። ግን አዳም ገዢ ያለው እግዚአብሔር የሚባል አዳምን የፈጠረ ለአዳም የሚገዙትን የፈጠረለት። ዕፀ በለስን አትብላ ሲለው አድርግና አታድርግ ነው። አዛዥህ ነኝ ማለት ነው። ስለዚህ በበላ ቀን ትሞታለህ ተብሎ ነበረ።
ከ7 ዓመት ቆይታ በኋላ አዳም የተከለከለው ዕፀ በለስን በላ። ስለዚህ በበላ ቀን ትሞታለህ ተብሎ ስለነበር አዳም ሞት የሚባል ዕዳ ወደ ራሱ አመጣ። እግዚአብሔር ሞትን አልፈጠረም። በነገራችን ላይ ስንት ፍጥረታት አሉ እግዚአብሔር የፈጠራቸው? 20 ናቸው? 22 አይደል? ከዚህ ውስጥ ሞት የሚባል አለ? ሞት የሚባል እዚህ ውስጥ የለም። እግዚአብሔር ሞትን አልፈጠረም። ሞት የኃጢአት ውጤት ነው። የኃጢአት ውጤት ነው። የአዳም ኃጢአቱ በደሉ ያመጣው ዕዳ ነው ሞት ማለት። ስለዚህ አዳም ሞት ነገሰበት። አዳም ሞት ሲነግስበት አዳምን ብቻ ሳይሆን እንዲህ ብሎታል። በኦሪት ዘፍጥረት ምዕራፍ 3 ላይ ስንመለከት በአንተ የተነሳ ምድር ሁሉ የተረገመች ትሁን ተብሏል። በአዳም በደል ምክንያት የአዳም መርገም ወደ ሰው ሁሉ መጣ። የአንዳንዶች ጥያቄ እዚህ ጋር አለ። የበደለው አዳም ነው፣ ያጠፋው ሔዋን ናት። ስለዚህ የእነርሱ የኃጢአት ውጤት ለምን እኛን አገኘን? ባላወቅነው ባልበደልነው እንዴት ሊያገኘን ቻለ? አንዱ ይሄ ነው። ይሄ ማለት እግዚአብሔር አዳምንና ሔዋንን ፈጥሯል። ነገር ግን መጀመሪያ አዳምን ፈጠረው። አዳምን ሲፈጥረው ነፍስና ስጋ አድርጎ ፈጠረው። ምንና ምን? ነፍስና ስጋ። ሔዋንን ከጎኑ ፈጠረ። ከዚያ በኋላ አዳም ሔዋንን አወቃት፣ ጸነሰችም፣ ልጅም ወለደች። ጥያቄ ልጠይቃችሁ፣ አዳምና ሔዋን ልጆችን ወልደዋል ወይም ተውት? አሁን ዛሬ አንድ ሕፃን ሲወለድ ነፍስ ከየት ነው የሚሰጠው? ከየት ይሰጠዋል? ነፍስ ከማን ነው የሚሰጠው? አንድ ሰው በእናቱ ማህፀን ሲጸነስ ስጋ እንደተፈጠረ ነፍስ ከየት ነው የሚሰጠው? ከእግዚአብሔር አይሰጥም። አስተውሉ። እግዚአብሔር አንድ ጊዜ ፈጥሯል ነፍስንና ስጋ። ስለዚህ በመከፈል ነው። ስጋም ነፍስም ከወላጆቻችን ነው ወስደን የምንወለደው። ለዚህ እኮ ነው እመቤታችን ጌታን ወለደች ስንል ከስጋዋ ስጋ ከነፍሷ ነፍስ ነሳ የምንለው። ስለዚህ ስጋም ነፍስም የምንወስደው ከወላጆቻችን ነው። አዳምና ሔዋን በስጋም በነፍስም ተረግመዋል። በስጋቸውም በነፍሳቸው ሞት ነግሶባቸዋል። ስለዚህ ከነሱ የሚወለደው ሰው ያ ስጋ የአዳም ስጋ ነው፣ ያ ስጋ የሔዋን ስጋ ነው። በተመሳሳይ ያ ነፍሳቸውም የአዳምና የሔዋን ነው። ያ የነሱት ስጋ ደግሞ መርገም አለበት፣ ሞት አለበት። ስለዚህ ሞቱን መርገሙን ይዞ ነው የሚመጣው ማለት ነው። ከዚህ ነፃ መሆን አይችልም። ምድር ሁሉ ካንተ የተነሳ የተረገመችው ትሁን የተባለው የእርሱ ስጋ የእርሱ ነፍስ በመከፈል ምድር ላይ ስለሚሞላ ነው። ከዚህ የተነሳ አዳም ውድቀት ገጠመው፣ ባህሪው ጎሰቆለ። ባህሪ መጎስቆል ማለት ቀድሞ እግዚአብሔርን የሚሰማበት ማንነት ነበረው። እግዚአብሔር ሲናገር በገነት ሆኖ እግዚአብሔርን የሚሰማበት ማንነት ነበረው አዳም። ዕፀ በለስን ከበላ በኋላ ግን እንደውም ኦሪት ዘፍጥረት ምዕራፍ 3 ላይ የእግዚአብሔር ድምፅ በፍና ሰርክ ላይ ወደ አዳም መጣ። አዳም ወዴት ነህ አለው። ያን ጊዜ ራቁቴን ስለሆንኩ ተሸሸኩ አለ። ተደብቄአለሁ። መስማት አቃተው። ያንን ማንነቱን አጣ። በአፉ ውስጥ ትንፋስ ጸጋን፣ ረድኤትን፣ ልጅነትን አሳድሮበት ነበረ። ይሄንን አጣ። ይሄ ተወሰደበትና ጎሰቆለ። ኃይሉን አጣ ማለት ነው። ኃይሉን አጣ። በስጋ ሐሳቡ የሚመራ ሆነ። መርገም አደረበት። የሞት ባለ ዕዳ ሆነ። የሞት ባለ ዕዳ መሆን ብቻ ሳይሆን ደግሞ ለዕዳው ዋጋ መክፈል የማይችል ሰው። አንድ ሰው በባንክ ዕዳ ተይዞ ከሆነ ነገር ግን መክፈል የማይችልም ከሆነ ያለው ነገር ተሽጦ ይወረሳል። አዳም እንዲህ ነው የሆነው። ዕዳ አለበት፣ ዕዳውን ግን መክፈል አይችልም። ስለዚህ አዳም ይሄ ውድቀት ገጠመው። በስጋ ወደ መቃብር፣ በነፍስ ደግሞ ወደ ሲኦል የሚወርድ ሆነ። ከሱ በኋላ የተነሱት ሰዎች ሁሉ ከዚህ ነፃ የሚሆኑ አልነበሩ። በዚህ ሂደት
የመጀመሪያው የአዳም ምዕራፍ አልቆ ሁለተኛ ምዕራፍ በዕዳ የሚኖርበት ዘመን መጣ። አዳም ለብዙ ዓመታት በመከራ ኖሯል። 930 ዓመት ሲሆነው ሞተ። የተዘጋጀው ሲኦል ነበረ፣ ወደ ሲኦል ሄዷል። በሲኦል ውስጥ የእግዚአብሔር እጅ ቢጠብቀው። ከዚህ በኋላ ግን ያቀረበው መስዋዕት አቅርቧል፣ ጸሎትም አድርጓል፣ ወደ እግዚአብሔር ጮኋል። እንደውም መስዋዕት ሲያቀርብ የራሱን ስጋውን እየቆረጠ ከውስጡ ከሚወጣው ደም ጋር ቀላቅሎ ለእግዚአብሔር መስዋዕት አቅርቧል። ነገር ግን አዳም ባቀረበው መባ ወደ ቀደመ ርስቱ ወደ ገነት ሊመለስ አልቻለም። 4100 ዓመት ሕገ ልቦና ተብሎ ይጠራል። ከ4100 ዓመት በኋላ ደግሞ እስራኤላውያን ወደ ግብፅ ወርደው ከግብፅ ባርነት እየወጡ ሳለ ሊቀ ነቢያት ሙሴ ተነሳ። ክርስቶስ ከመወለዱ 1400 ዓመት ሲቀረው ሊቀ ነቢያት ሙሴ ተነሳ፣ መጽሐፍትን ጻፈ፣ በሲና በረሃ ሕግ ተቀበለ፣ መመሪያ ወሰደ። አሁን ከዚህ በኋላ ያለው መመሪያ፣ በኦሪቱ ያለው መመሪያ ክህነት ያለው፣ መስዋዕት ያለው፣ የመስዋዕት ስርዓት ያለው፣ ክህነቱ በራሱ ኦፊሻል የሆነ መስዋዕት የሚቀርብበት ነው። ከዚያ በፊት አንድ ሰው ለቤቱ ካህን ይሆን ነበር። ከሊቀ ነቢያት ሙሴ በኋላ ግን ሊቀ ካህን ተብሎ የተሰጠው ሊቀ ካህናቱ አሮን ነው። ለ1400 ዓመት ክርስቶስ እስከሚወለድበት ዘመን ድረስ ብዙ ነቢያት ተነስተዋል፣ ብዙ ካህናት ተነስተዋል፣ ብዙ የመምህራን መጥተዋል። እነዚህ ሁሉ ግን አዳምን ወይም የአዳምን ዘር ወደ ርስቱ መመለስ አልቻሉም። ወዴት ማስገባት አልቻሉ? ወደ ርስቱ ወደ ገነት ማስገባት አልቻሉ። አዳም ኤርጋ በለሴ ቦድ ኤርጋ አቦምኒ ዋቀዮ ጨብሴ ቦድ ገራ ኢዶ ኡልፊነ ኢሳኒት ደቢው እንደምደኝ አርሳን ኤሰኒሩ ገራ ዋቀዮ ተደመኒሩ ቦአኒሩ ገደኒሩ አታውዩ መሬ አርሳ ኢሳኒቲን ገራ ጀነታት ሴኑ እንደምደኝ ሰበቢን ኢሳ namni kun abaarsi irra jira waan ta'eef of fayyisuu hin dandeenye, ofii isaa birmaduu baasuu hin danda'u, ofii isaa bilisoomsuu hin danda'u. Du'a irratti aangoomeera, garbummaa du'aatiin qabameera, seexanni of jala oolcheera, arfiin du'aa isa qabateera, olaantummaan dhoowwaalaa isa irratti aangoomeera. Kanaafuu kana jala ba'uu hin dandeenye. በኦሪት ውስጥ የተሰጡ የመስዋዕት አይነቶች አሉ። ያ ሁሉ መስዋዕት ቀርቧል። በኦሪት ዘሌዋውያን ኦሪት ካህናት እየተባለ የሚጠራ መጽሐፍ ነው። ኦሪት ዘሌዋውያን ማለት በዚህ መጽሐፍ ኦሪት ዘሌዋውያን ምዕራፍ 1 ቁጥር 1 ላይ የመጀመሪያው የመስዋዕት ሥራ ስንመለከት 5 አይነቶች መስዋዕቶች አሉ። የበደል መስዋዕት፣ የመተላለፍ የኃጢአት መስዋዕት፣ የሚቃጠል መስዋዕት፣ የደህንነት መስዋዕት፣ የስዕለት መስዋዕት እየተባሉ ይጠራሉ። ከነዚህ መካከል አንዱ የሚቃጠል መስዋዕት ተብሎ ይጠራል። ይሄ የሚቃጠለው መስዋዕት እንዴት ነው የሚቀርበው ካልን አንድ ሰው ኃጢአት ከሰራ ከበደለ በኋላ ለበደሉ የሚሆን ምኩት በግ ወይም ፍየል ወይም ወይፈን ይዞ ይመጣል። የሚቃጠል መስዋዕት የሚቀርበው መስዋዕት ተባት የሆነ ብቻ ነው፣ በወንድ አንቀጽ ያለ ማለት ነው። ስለዚህ ይዞ የመጣው በግ ከሆነ ምን ያደርጋል? በጉ ወደ ቤተ መቅደሱ አጠገብ ይዞ ይመጣና የበጉ ራስ ላይ እጁን ያስቀምጣል። የምኑ ራስ ላይ? እየሰማችሁ ነው? የበጉ ራስ ላይ ምን ያስቀምጣል? እጁን ያስቀምጣል። የበጉ ራስ ላይ እጁን ያስቀምጣል። ከዚያ የዚያ ሰው ኃጢአት ወደ በጉ ይተላለፋል። ወደ ማን ይተላለፋል? እየሰማችሁ ነው? ወደ ማን ይተላለፋል? ከዚህ በኋላ በጉ ኃጢአተኛ ነው ወይስ አይደለም? የሰውየው ኃጢአት ወደ በጉ ከተላለፈ በኋላ በጉ ኃጢአተኛ ነው ወይስ አይደለም?
ኃጢአት የለበትም። ነገር ግን የኃጢአተኛውን ኃጢአት ግን በራሱ ላይ ተሸክሟል። ይሄን ወደ ነገረ ድነት አምጥተን እናያለን። ከዚያ በኋላ በጉ ወደ ቤተ መቅደሱ የመገናኛ ድንኳን አለ። ከዚህ አልፎ ደብተራ ኦሪት የምትባላለች። በደብተራ ኦሪት ውስጥ ካህናቱ በዚያ ውስጥ ይኖራሉ። ካህናቱ ያንን በግ አርደው ቆዳውን ራሱንና እግሮቹን ብቻ ወደ ዕቃውን አስወግደው ሙሉ በሙሉ በሚቃጠለው እሳት ላይ ይቃጠላል። ሙሉ በሙሉ ይቃጠላል። በዚህ በበጉ ስጋ መቃጠል ደሙ በመሰዊያው ይረጫል፣ ስጋው ይቃጠላል። የሰውየው ኃጢአትም ከበጉ ስጋ ጋር አብሮ ይቃጠላል። ከዚያ አመዱን ወስደው ከስሩ አፍሰው በጉድጓድ ውስጥ ይጨምሩታል። አሁን ይሄ ነገረ ክርስቶስ ነው፣ ነገረ ድህነት ነው። በኋላ እናየዋለን። ነገር ግን በዚህ መንገድ ለበደሉት በደል መስዋዕት አምጥተው እያቀረቡ ነበረ። ካህናቱ አሉ፣ ሊቀ ካህናቱ አሉ። ሊቀ ካህናት የሚባለው ደግሞ የካህናቱ አለቃ ነው። የአሮን የመጀመሪያው ልጁ ሊቀ ካህን ነው። የሊቀ ካህኑ የመጀመሪያ ልጁ ሊቀ ካህን ነው። እነዚህ ሁሉ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ይገባሉ። በዓመት አንድ ጊዜ። ቅድስተ ቅዱሳን የሚባለው የኦሪቱ ቤተ መቅደስ 3 ክፍል አለው። መገናኛ ድንኳን አለ። አልፋችሁ ስትገቡ ደብተራ ኦሪት የሚባል አለ። አልፋችሁ ስትገቡ ቅድስተ ቅዱሳን የሚባል አለ። በቅድስተ ቅዱሳን ውስጥ ደግሞ አንደኛ ታቦቱ አለ። በታቦቱ ውስጥ ደግሞ 10 ትእዛዛት የተጻፉበት ጽላቶቹ በዛ ውስጥ አሉ። ሁለተኛ የተሰወረ መና ያለባት መሶበ ወርቅ በቅድስተ ቅዱሳን ውስጥ አለች። ሶስተኛ የለመለመች የአሮን በትርም በዛ ውስጥ አለች። ዕብራውያን ምዕራፍ 9 ቁጥር 1 ይሄንን ይነግረናል። ሊቀ ካህናቱ በዓመት አንድ ጊዜ የእንስሳቱን ደም ይዞ ይገባና መጀመሪያ ስለ ራሱ መስዋዕት ያቀርባል። ከዚያ ደግሞ ስለ ሕዝቡ መስዋዕት ያቀርባል። አሁን ይሄን የምናነሳው እንዲሁ በዋዛ አይደለም። ይሄ ሁሉ መስዋዕት ቢቀርብም፣ ይሄ ሁሉ መባ ቢቀርብም፣ የሚቃጠለው መስዋዕት ቢቀርብም፣ በጎቹ ቢታረዱ፣ ፍየሎቹ ቢታረዱ፣ ወይፈኖቹ፣ ጥጆቹ፣ ጊደሮቹ ቢታረዱ፣ እርግብና ዋኖስ ቢያመጡ፣ በሬ ሙኩት የሌለው እርግብና ዋኖስ ይዞ ይመጣል እንደ አቅሙ፣ የእህል ቁርባን ቢያመጡ፣ ይሄ ሁሉ መስዋዕት ቢቀርብም እንኳን ከጊዜያዊ መቅሰፍት በስጋ ላይ ከሚመጣ መቅሰፍት ይድናሉ እንጂ ወደ እግዚአብሔር መንግስት ግን ወደ ገነት ግን መግባት አልቻለም። የሰው ልጅ በዚህ መስዋዕት ያጣውን ልጅነት ሊያገኝ አልቻለም። በዚህ መስዋዕት ምንም አይነት ፈውስ ድነት ሊመጣ አልቻለም። ሐዋርያው ጳውሎስ ዕብራውያን ምዕራፍ 10 ከቁጥር 4 ላይ እንዲህ ይላል፣ የበጎችና የፍየሎች ደም ኃጢአትን ማስወገድ የማይቻል ነውና አለ። በአዳም በኩል የመጣውን ሞት የበጎቹ የፍየሎቹ ደም ሊያስወግድ አልቻለም አለ። ይቀጥልና መስዋዕቱ ምንም እንኳን በበደሉት በደል ምክንያት እንዳይቀጡ ቢሆኑም እንኳን ነገር ግን ያ መስዋዕት ወደ ገነት ሊያስገባቸው ግን አልቻለም። ሁለተኛ ካህናቱ ናቸው። ካህናቱም እንደዚሁ መርገም ስላለባቸው በዚህ ሞት ተይዘው ስለነበረ እነርሱም በክህነታቸው ከሞት ማምለጥ አልቻሉም። ዕብራውያን ምዕራፍ 7 ቁጥር 22 እስከ 24 ላይ ይሄንን ይነግረናል። አልተቻለም። ለ5500 ዘመነ ኦሪት፣ አንዳንድ ጊዜ በትርጓሜ የጨለማ ዘመን ተብሎ ይጠራል እኮ ጨለማ ተብሎ ይጠራል። ኦሪት ዘፍጥረት ምዕራፍ 32 ላይ አባታችን ያዕቆብ ከዚያ ከአባቱ ቤት ተመልሶ ሲመጣ ጉዞውን ካገባደደ በኋላ ወንድሙን ካገኘ በኋላ በድንኳን ውስጥ ብቻውን ተኛ። ከዚያ በኋላ ከሌሊት ጀምሮ አንድ ሰው ይታገለዋል። እየታገለው እያለ ሊነጋ ሲል ያ የሚታገለው ሰው ያዕቆብን እንዲህ አለው፣ ሊነጋ አጥልቷልና ልቀቀኝ አለው። እርሱም ካልባረከኝ አልለቅህም አለው። ከዛ በኋላ ስምህ ማን ነው አለው። ያዕቆብ ሲለው ከዛሬ ጀምሮ እስራኤል ብዬሃለሁ አለ። ሌሊቱን ሙሉ ሲታገል አደረ። ይሄ ማለት ኦሪት የትግል ዘመን ነው።
ሊነጋ ሲል ሊነጋ ደርሷል ልቀቀኝ አለው። ካልባረከኝ አልለቅህም አለው። እስራኤል ብያለሁ አለ። በረከት የመጣው ሲነጋ ነው። ያ ማለት የጨለማው ዘመን አልፎ አዲስ ኪዳን ዘመን ሲመጣ ነው። ቡራኬ የመጣው የእግዚአብሔር ሕዝብ መባል የቻልነው ማለት ነው። ስለዚህ ጨለማ ተብሎ ይጠራል ከነበረው መከራ ከነበረው ሁኔታ በተነሳ ማለት ነው። ስለዚህ መስዋዕቱም ክህነቱም አዳምን ማዳን አልቻሉም። ስለዚህ ሌላ መድኃኒት አስፈለገ። ሌላ ምን አስፈለገ? ሌላ መድኃኒት አስፈለገ። አዳምን ሊያድነው የሚችል መስዋዕት አቅርቦ መስዋዕቱ አዳምን ገነት ሊያስገባው የሚችል መስዋዕት የሚያቀርበው ሌላ ሊቀ ካህን። የቀድሞቹ ሊቃነ ካህናት የበጎቹን ደም ነው ይዘው ቅድስተ ቅዱሳን የሚገቡት። አሁን ግን የበጎችን ደም ቤተ መቅደስ ይዞ መግባት የማያስፈልገው ሌላ ሊቀ ካህናት አስፈለገ። እንዲህ ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ከቁጥር 26 እስከ 27 ላይ እንዲህ ይላል። ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞችም የተለየ ከምኖች የተለየ ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል አለ። እኛን የሚያስፈልገው እንደዚህ ያለ ሊቀ ካህናት ነው። ከሰማያት ከፍ ያለ ከሰማያት ሁሉ ክብሩ ከፍ ያለ እንደዚህ ያለ ሊቀ ካህናት ያስፈልገናል። እንዲህ ያለ ያስፈልገናል ይልና እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕት ማቅረብ አያስፈልገውም ማለት ነው። የኦሪቱ ሊቀ ካህን ለራሱ መጀመሪያ መስዋዕት ያቀርባል፣ ከዚያ ደግሞ ለሕዝቡ ያቀርባል። ይሄኛው ሊቀ ካህናት ግን ለራሱ በየቀኑ መስዋዕት ማቅረብ አይጠበቅበትም ማለት ነው። የኦሪቱ ሊቀ ካህን አሁን መስዋዕት ያቀርባል። አንድ ሰው በጊዜው ይመጣና አሁኑ አርዶ መስዋዕት አወራርዶ ያቀርባል። እዚያው መሰዊያው አጠገብ ደግሞ ዳግመኛ ይቀመጣል። ምክንያቱም ሌላ ኃጢአተኛ ይመጣል፣ ሌላ በግ ያርዳል፣ ሌላ ወይፈን ያርዳል። ክርስቶስ ግን አንድ ጊዜ መስዋዕት ሆኖ ራሱን ካቀረበ በኋላ መስቀሉ ላይ የለም። ከመስቀሉ ወረደ፣ ተቀበረ፣ ተነሳ፣ አረገ። ዛሬ መስቀሉ ላይ አይደለም ያለው ክርስቶስ። ምናልባትም የራስ ቅል ወደ ተባለ ስፍራ ወስደው ሰቀሉት የሚለን የመጽሐፍ ቅዱስ ክፍላችን እንደተባለው ዛሬ ክርስቶስ ተሰቅሎ ያለው በእኛ አይምሮ ውስጥ ነው እንጂ መስቀሉ ላይ የለም። ክርስቶስ ዛሬ ቀራንዮ የለም። ኢየሩሳሌም እዛ እስራኤል ውስጥ ተሰቅሎ የለም። ዛሬ በየቀኑ መስዋዕት ያቀርባሉ። ክርስቶስ ግን ይሄ ያስፈልገው ይላል። ይሄን የማያስፈልገው ስለ ራሱ ኃጢአት መስዋዕት የማያቀርብ ሊቀ ካህን አስፈለገን። ይሄ ደግሞ ኃጢአት የሌለበት ነው። ከሰማያት ከፍ ያለ ነው። ማነው እርሱ ካልን እግዚአብሔር ወልድ ነው። ማነው እርሱ? እግዚአብሔር ወልድ ነው። በነቢያት አድሮ እንደተናገረ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ እኔ እግዚአብሔር ነኝ፣ ከእኔ በቀር መድኃኒት የለም ያለው እርሱ ነው። እኔ ብቻ ነኝ ላድን ልታደግ የሚችለው አዳምን ልጆቹ ከዘላለም ሞት ወደ ዘላለም ሕይወት ከጨለማ ወደ ብርሃን ማሸጋገር የሚችለው እኔ ነኝ አለ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 17 ላይ እግዚአብሔር ግን እስራኤልን በዘላለም መድኃኒት ያድነዋል ተብሎ ተነግሯል። በዘላለም መድኃኒት አዳምን ማዳን የሚችለው መድኃኒዓለም ብቻ ነው። ማን ብቻ ነው? መድኃኒዓለም ብቻ ነው። ስለዚህ እርሱ ካልመጣ ሰው ካልሆነ በቀር ድነት የለም። እግዚአብሔር ወልድ ካልመጣ ስጋችንን ካልለበሰ ካልተዋሃደ የእኛን ባህሪው ካላደረገ ስለኛ ራሱን አሳልፎ ካልሰጠ በሰው ልጅ ላይ ሞት የሚባል ዕዳ አለ። በበላ ቀን ትሞታለህ ተብሏል። ይሄ ዕዳ በሰው ልጅ ላይ አለ። ስለዚህ ከሰማይ መጥቶ ያንን በራሱ ትሞታለህ ብሎ የፈረደበትን ፍርድ በራሱ በአዳም ስጋ በስጋ ገንዘብ ያንን ሞት ተቀብሎ ወደ መቃብር ወርዶ ይሄንን የሞት መውጊያ
ሰብሮ የሞትን መውጊያ አጥፍቶ ከሞት በላይ እኛን ማድረግ የሚችለው ክርስቶስ ብቻ ነው። እርሱ ካልመጣ ሰው ካልሆነ ካልተገለጠ ስጋችንን ካልለበሰ ቀራንዮ ላይ መስቀሉ ካልተተከለ እርሱ መስቀል ላይ ካልዋለ እጆቹን ለሕማም ካልዘረጋ ካልቆሰለልን ደሙን ካላፈሰሰ ስጋውን ካልቆረሰ ድነት የሚባል የለም ድነት የሚባል እኛ ሕይወት የምናገኘው በእርሱ ሞት ነው። እርሱ መጥቶ የእኛን ሞት ካልሞተ በቀር ሕይወት የሚባል የለም። ገነት ሲናፍቀን ነው የሚቀረው። መንግሥተ ሰማያትን ማሰብ አይቻልም። በዚህ የተነሳ ሰው ወደዚህ ስፍራ ከፍ ማለት ስላልቻለ እግዚአብሔር ከልዕልና ወደ ትሕትና ወደ እኛ መጣ። ይሄ ማለት የማይሞተው ሊሞት መጣ። የማይዳሰሰው የማይታየው ወደ እኛ ሊታይ ሊዳሰስ መጣ። የማይበላው የማይጠጣው ለመራብ ለመጠማት መጣ። ይሄ ነው ወረደ የምንለው እንጂ እግዚአብሔር በሰማይም በምድርም ምሉክ ነው፣ ሁሉም ቦታ አለ። ወረደ የምንለው የማይሞተው ሊሞት መጣ። ሰው የማይሆነው ሰው ያልሆነው ሰው ሊሆን መጣ፣ ተገለጠ፣ ስጋችንን ለበሰ። ሐዋርያው ጳውሎስ እንደሚናገረው የባሪያን መልክ ይዞ ነው የሚለው። የባሪያውን መልክ ይዞ እግዚአብሔር ተገለጠ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለእኛ መዳን ወደ ቀደመ ክብራችን እንድንመለስ ያጣነውን ልጅነት እንድናገኝ የግዴታ የእርሱ መስዋዕትነት አስፈልጎናል። እርሱ እውነተኛ ሊቀ ካህን ሆኖ ስለኛ መስዋዕት አቅርቦ በዚያ መስዋዕት መግባት ወደሚገባን ስፍራ እንድንገባ እርሱ እውነተኛው ሊቀ ካህናት ክርስቶስ አስፈልጎናል። አዲስ ኪዳን ላይ ሊቀ ካህን የለም ከክርስቶስ በቀር። ሊቀ ካህናት ተብለው የሚጠሩ አገልጋዮች ለአገልግሎት ነው ሊቀ ካህንነታቸው እንጂ ሊቀ ካህናት ክርስቶስ ብቻ ነው። ከክርስቶስ በቀር ሊቀ ካህናት የለም። የአገልግሎት ሊቃነ ካህናት አሉ። ስለዚህ እግዚአብሔር ከሰማይ ወረደ። ሐዋርያው እንደጻፈልን በሉቃስ ወንጌል ምዕራፍ 19 ቁጥር 11 ላይ እንዲህ የሚል ቃል ተጽፎ እናገኛለን። እግዚአብሔር ወልድ ከድንግል ማርያም በነሳው ሥጋ ወደ ዓለም ከመጣ በኋላ እንዲህ የሚል ቃል ተጽፎ እናገኛለን። ጌታችን ዘኬዎስን እንዲህ ብሎታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ። መጣ፣ ቀድሞ ነበረ፣ ከአብና ከመንፈስ ቅዱስ ጋር በአምላክነቱ በጌትነቱ ነበረ። አሁን ደግሞ የጠፋውን አዳምን ለመፈለግ ወደ እኛ መጣ። መምጣት ነው። እኔና እናንተ ስንወለድ መኖር የጀመርነው፣ እርሱ ግን ልደቱ ሁለተኛ ልደት ነው። ይሄኛው ያለ አባት የሥጋ ልደት ነው። ቀድሞ ያለ እናት ደግሞ የባህሪ ልደት አለው። ዘመን አይቆጠርለትም፣ የዘመናት ባለቤት ነው። በእርሱ ዘንድ ሁልጊዜ ዛሬ ነው፣ ትናንትና ነገ የለም። አስቀድሞ የነበረ አምላክ ነው። አሁን ግን የጠፋውን ሊፈልግና ሊያድን መጣ። እርሱ ካልመጣ ድነት የሚባል ስለማይኖር ሐዋርያው ቅዱስ ሉቃስ፣ ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበረ ይላል። በመጀመሪያ ምን ነበረ? ቃል። መጀመሪያ የሚባለው ይሄ መጀመሪያ የሌለው ነው። አሁን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ስንመለከት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ይሄ መጀመሪያ አለው። መጀመሪያው የፍጥረት መጀመሪያ ማለት ነው። እግዚአብሔር ፍጥረትን መፍጠር ሲጀምር በመጀመሪያ ሰማይና ምድርን አንድ ብሎ ፈጠረ ለማለት ነው። በመጀመሪያ ቃል ነበረ የሚለው ግን መጀመሪያ የለውም። ይሄ መጀመሪያ አማርኛው መሸከም አይችልም የእግዚአብሔርን ቀዳሚነቱ። ቃሉ የእግዚአብሔርን ባህሪውን ሕልውናውን መግለጽ የሚችል አይደለም፣ ከቃላት በላይ ስለሆነ እግዚአብሔር። ስለዚህ ሁለተኛው ያን ቃል በእግዚአብሔር ዘንድ ነበረ አለ። ያ ቃል በእግዚአብሔር ዘንድ ነበረ። ቃል የተባለው እግዚአብሔር ወልድ ነው። ቃል ለአብ ወልድ ቃል ነው፣ ለመንፈስ ቅዱስም ቃል ነው። በአብ ቃል በወልድ ቃልነት አብና መንፈስ ቅዱስ ይናገራሉ። በአብ ልብነት ወልድና መንፈስ ቅዱስ ያስባሉ። በመንፈስ ቅዱስ እስትንፋስነት ደግሞ አብና ወልድ ለዘላለም ይኖራሉ። ስለዚህ ሥላሴ የምንለው ሶስት አካል አንድ አምላክ የምንለው ነው።
በእግዚአብሔር ዘንድ ነበረ ብሎ የሚነግረን ምንድነው? ከአብና ከመንፈስ ቅዱስ ጋር በአምላክነቱ ነበረ። ይቀጥልና ያም ቃል እግዚአብሔር ነበረ አለ። እግዚአብሔር ነው እርሱ እግዚአብሔር ነበረ ብሎ ይሄም በእግዚአብሔር ዘንድ ነበር ይልና ቁጥር 14 ላይ ያም ቃል ሥጋ ሆነ። ያ ቃል ሥጋ ሆነ ማለት መጀመሪያ የነበረው ቃል ከአብና ከመንፈስ ቅዱስ ጋር የነበረው ቃል በአምላክነቱ በጌትነቱ የነበረው ቃል ሥጋ ሆነ። የኛ ሥጋ ለበሰ፣ ተገለጠ፣ ሥጋን ተዋሃደ ማለት ነው። ወደኛ መጣ። ዕብራውያን ምዕራፍ 9 ከቁጥር 26 ላይ ያለው እንደዚህ አይነት ሊቀ ካህናት ይገባናል ያለው ሐዋርያው ለዚሁ ነው። ወደኛ ከመጣ ከተገለጠ በኋላ ለአዳም ልጆች የሚገባን ይህኛው እውነተኛ አማናዊ ዘላለማዊ ሊቀ ካህን ስለሆነ እርሱ ከሰማያት የመጣ ነው። ስለዚህ ሰማያዊው ርስት ማውረስ ይችላል። በዚህ የተነሳ የኛ ድህነት የተፈጸመው እንዴት ነው ስንል የቀደመው መስዋዕት ሊያድነን ስላልቻለ መስዋዕቱ ነው በመጣው በክርስቶስ ነው ማለት ነው። በክርስቶስ ነው። ሐዋርያው ጳውሎስ እንደሚነግረን ሮሜ ምዕራፍ 5 ከቁጥር 6 እስከ 8 ላይ እንዲህ ይላል። ገና ደካሞች ሳለን ዘመኑ ሲደርስ ስለ ኃጢአተኞች ሞቷል አለ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል ይላል። ለኃጢአተኞች ሊሞት ነፍሱን ቤዛ አድርጎ ለመስጠት እግዚአብሔር ወልድ መጣ ወደኛ። በዕለተ ዓርብ በቀራንዮ ተሰቅሎ ይህንን አደረገው። ራሱ መስዋዕት ሆኖ ቀረበ። ራሱ ሊቀ ካህናት ሆኖ እንደ ኦሪቱ ሊቃነ ካህናት የከብቶች ደም ይዞ ወደ ቅድስተ ቅዱሳን የሚገባ ሳይሆን በራሱ ደም ወደ ቅድስተ ቅዱሳን የሚገባ ነው። የኦሪቱ ሊቀ ካህናት በምድር በድንኳን በሰው እጅ ወደ ተሰራችው ቅድስተ ቅዱሳን ቤተ መቅደስ ይገባል። እርሱ ግን ሰማያዊ ወደ ሆነ ቅድስተ ቅዱሳን መቅደሱ ነው በራሱ የሚገባው። ስለዚህ አንድ ጊዜ ባፈሰሰው ደም ስንት ጊዜ ባፈሰሰው ደም ስንት ጊዜ አንድ ጊዜ ባፈሰሰው ደም በአዳም ምክንያት ከመጣው በደል ሙሉ በሙሉ የአዳምን ልጆች ነፃ አደረገ። ነፃነታችን ታወጀ። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ማለት። በምን ተገዝታችኋል? በምን ተገዝታችኋል? በዋጋ። ይሄ ዋጋ ምንድነው ካልን የደም ዋጋ ተከፍሎልን የተገዛ ነው። የእግዚአብሔር የሆነው ክርስቲያኖች የተባልነው የደም ዋጋ ተከፍሎ ነው። በብር አይደለም፣ በገንዘብ አይደለም፣ በወርቅ አይደለም፣ በሚጠፋ ነገር አይደለም። የተከፈለው ዋጋ በዕለተ ዓርብ 6666 ጊዜ ተገርፎ በቆረሰው ሥጋ ባፈሰሰው ደም ነው ምዕመናን መባል የቻልነው። አመንቶ ከክርስቲያኖ ተከኘተምነ እንገለውዲ ከክርስቶስ ይላል ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ከቁጥር 18 ላይ እስከ 19 ድረስ ይህንን እንዲህ ብሎ ይገልጽልናል። እያጠቃለልኩ ነው የመጨረሻ የማነሳው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ አለ። ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ አለ። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። በክርስቶስ ደም ነው፣ በሚጠፋ በወርቅ አይደለም። በወርቅና በዕንቁ በሌላ ነገር አይደለም፣ በክርስቶስ ደም ነው። አንድ ጊዜ ያፈሰሰው ደም አዳምን ልጆቹ በሙሉ ከዘላለም ባርነት ነፃ አድርጓል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚያውም ከእርሱ ጋር ታረቅን። የታረቅነው በልጁ ሞት ነው። ሐዋርያው ጳውሎስ
ሮሜ ምዕራፍ 5 ቁጥር 10 ላይ በልጁ ሞት ታረቅን አለ። ከአብ ጋር ታረቅን፣ ከመንፈስ ቅዱስ ጋር ታረቅን፣ ከራሱ ከወልድ ጋር ታረቅን። ማን አስታረቀን? እግዚአብሔር ወልድ አስታረቀን። ኢየሱስ ክርስቶስ በለበሰው ሥጋ አስታረቀን ከራሱ ጋር። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እስከ 19 ድረስ ስትመለከቱ ይሄን ነው የሚነግረው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር አለ። አስታረቀ። አያችሁ፣ እርቅ ማለት ከራሱ ጋር አስታረቀን፣ ከባህሪ አባቱ ጋር አስታረቀን፣ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታረቀን፣ እርቅ አገኘን። በአዳም በደል ምክንያት ጥል ነበረ። አሁን ግን በክርስቶስ ደም በልጁ ሞት ያ ጥል ተወግዷል። ክብር ምስጋና ለመድኃኒዓለም ይሁን። ስለዚህ በእኛ ላይ ተፈርዶ የነበረ ምንም አይነት ፍርድ ዛሬ የለም ማለት ነው፣ ተወግዷል ማለት ነው። ሞት ነበረብን። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ስለ ሞት ፍርድ በውስጣችን ሰምተን ነበር፣ እርሱ ግን ከሚያስፈራ ሞት፣ ይሄን ከሚያህል ሞት አዳነን አለ። ድነናል፣ ሞት ተወገደ። መርገም ነበረብን፣ በእንጨት ላይ የሚሰቀል የተረገመ ነበር። ክርስቶስ በመስቀል ላይ ተሰቅሎ ከእርግማን ዋጀን። አሁን ልጆች አደረገን። ባሪያ ሆነን ነበር፣ አሁን ልጆች ሆንን። ልጆች ዮሐንስ 15:15 ላይ ከእንግዲህ ወዲህ ባሪያ አልላችሁም ልጆቼ ብያችኋለሁ አለ። መዳን ማለት ይሄ ነው ባጭሩ ለማንሳት። ስለዚህ ጥያቄ ልጠይቃችሁና ትምህርት የሚጨርስ ድናችኋል ወይስ አልዳናችሁም? ድናችኋል ወይስ አልዳናችሁም? ፈይተኒቱም ወይ ፈይነ ድነናል አይደል? ድነናል። የሚቀጥል ፓርት አለው። ይሄ በሚቀጥለው እንዴት ነው የዳነው? ሁለተኛ ደግሞ ከዚያ ቀጥሎ አሁን ለመዳን ምን ማድረግ አለብን የሚሉ ሐሳቦችን እንደ እግዚአብሔር ቅዱስ ፈቃድ በነገው ዕለት የምንመለከት ይሆናል። እስከዚህ ሰዓት ያስተማረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይቆየን። ስብሐት ለእግዚአብሔር።